ሰላም ጤና ይስጥልኝ ዶክተር ምንተስኖት ነኝ። ዛሬ የምንወያየው ስለ ስኳር በሽታ ነው። የስኳር በሽታ ምንድነው የሚለውን አስቀድመን ስንነጋገር የስኳር በሽታ ማለት በደም ውስጥ የስኳር መጠን ከፍ በማለት የሚመጣ ተያያዥ የበሽታ አይነት ነው። የስኳር በሽታ ላይ በጣም በተደጋጋሚ የምንጠቅሰው ነገር ሲኖር የኢንሱሊን የሚባለውን ነገር ደጋግማችሁ የምትሰሙት። ኢንሱሊን ማለት በሰውነታችን ውስጥ ፓንክሪያስ ወይም ቆሽት የሚያመርተው አንድ የሆርሞን አይነት ነው። ይህ ሆርሞን በበቂ ሁኔታ ሳይመረት ሲቀር ወይንም ሴሎቻችን በአግባቡ መጠቀም ሳይችሉ ሲቀሩ የሚመጣ የበሽታ አይነት ነው የስኳር በሽታ ማለት። በተለምዶ አብዛኛው ሰው የሚያውቀው የስኳር በሽታ ሁለት አይነት ብቻ እንደሆነ ነው። አይነት 1 እና አይነት 2 የሚባለው የስኳር በሽታ ነው። ነገር ግን ከዛ ውጭ የተለያዩ የስኳር በሽታዎች አሉ። ከነዛም መካከል በእርግዝና ሰዓት ላይ የሚከሰት የስኳር በሽታ፣ ከዛ ውጭ ቆሽት ላይ የሚደርሱ የተለያዩ ጉዳቶች በሚኖሩበት ሰዓት ላይ ወይም ደግሞ የተደረገ ሰርጀሪ ወይም ቆሽት ሙሉ ለሙሉ በሰርጀሪ ከሰውነት ከተወገደ በኋላ የሚከሰቱ የስኳር በሽታዎች አሉ። ስለዚህ ብዙ አይነት የስኳር በሽታዎች እንዳሉ እንድታውቁ እንፈልጋለን። ነገር ግን ዛሬ በብዛት አብዛኛውን ሰው የሚያጠቁት የስኳር በሽታ አይነቶች የሆኑት ስለ ታይፕ 1 እና ታይፕ 2 ዲያቤቲስ ሜሊተስ ወይም ደግሞ ስለ አይነት 1 እና አይነት 2 የስኳር በሽታዎች ነው የምንወያየው።